Afro Breed በዛ ግድግዳው ድንጋይ በሆነ ጎጆ ውስጥ በር ዘግቶብን ልንሞት ደረሰ። እንደዛው እንደተዘጋብን ቀኑ ስፍራውን ለምሽቱ መልቀቅ ሲጀምር ጭቃ የሚመስል ውሃ በጀሪካን ቀረበልን። የተሻማን ጠጣንና በሃይላንድ ሞልተን ያዘን። እዛቹ ፒካፕ ላይ እንድንወጣ ሲነገረን እየተገፈታተርን ተሽቀዳድመን ወጣን። ዛሬ የመጡት 17ቱ ኤርትራውያን በሌላኛን በጫነችው ፒካፕ አይነት ለብቻቸው ተጫኑና የኛ ሹፌር በስካር እየተንገዳገደ ሲመራ ኤርትራውያኑን የያዘችው ፒካፕ እየተከተለችው በመክነፍ ጉዟችንን ጀመር። የግራ እግሬን ዘርግቼ ስለነበረ የተቀመጥኩት እግሬ ላይ ተቀምጠውብኝ ክፉኛ አመመኝ። የመኪናው ብረት ወገቤ የሚያርፍበት ቦታ ላይ እንደተለመደው እየቀጠቀጠኝ ነው። ትከሻዬ ላይ ሰው ተቀምጧል። ነፍሴ ልትወጣ ደረሰች። ኡይ ብዬ ከብዙ ለቅሶና ከብዙ መከራ በኋላ እግሬን መሰብሰብ ብችልም ጉልበቶቼና ደረቴ ተጣብቀው መተንፈስ አቃተኝ። ሰው በሰው ላይ ስለተደራረበ ከስር ያለነው በጣም ተጎዳን። ሁላችንም ጮሃለና ለቅሳለን። ነፋሱ ከመኪናው መክነፍ ጋር ኡፍ እያለ ይጮሃል። Explore the richness of Ethiopian literature. Read or listen and cultivate your mind.